ችግራችን እኛ ዩቲዩብራችን ወይም በዩቲዩብ ላይ ያለን ሰብስክራይብ ነው። ችግር የሆነብን እኛ በዩቲዩብ ላይ ያለን ሰብስክራይብ 1000 እና ከዛ በላይ ካልሆነ በስተቀር ቪዲዮ መስራት የሆነ ነገሮችን መስራት ብዙ ጊዜ ያቅተናል። ምክንያቱም ብዙ ሰዎችም ይስቁብናል፣ ጓደኞችም ይስቁብናል። ያየ ሁሉ በነገራችን በተለያየ ቦታ በተለያየ አጋጣሚ የሚያቀን ወይ የሚያይ ሰው በብዛት ይስቁብናል። ምክንያቱም እኛ የምናወጣው ወይም እኛም ለቪዲዮ የምንሰራው ለመስራት የምናስበውና ቪዲዮ ደግሞ ተሰርቶ ያለው እይታ እጅግ በጣም አሳዛኝ ስለሆነ ነው ሰዎች እየሳቁብን እየቀለዱብን ያለው። አሁን እኔ ራሱ አሁን በዚህ ሰዓት እስካሁን ባለኝ በቪዲዮ ብዛት ወደ 10 ምናምን ደርሷል። ነገር ግን በ10 ምናምን ቪዲዮ ግን 1000 ሳይሆን 100 ሰብስክራይብ ማግኘት አልቻልኩም። ነገር ያ ሁሉ የምሆንበት ምክንያት አንደኛ ራሳችን የሆነ በቃ ቻሌንጆችን መፍጠር አልቻልንም። ራሳችን ኤክስፒሪየንስ እንድኖረው አላደረግንም። ሌላ ደግሞ ታምሌቶችም በብዛት እየተጠቀምን አይደለም። በጣም በዛ ነገር ላይ ደካማ እየሆነ ምክንያቱም እንደዚህ አይነት ነገሮችን በብዛት ሰዎች መጠቀም ሲጀምሩ ምን ያደርጋሉ? ቪዲዮአቸው እይታ እንዲኖር ይደረጋል። እያልኩ ያለው እኔ አሁን ያለኝ ሰብስክራይብ መጠን ኦልሬዲ 50 ራሱ አልደረሰም። ይሄን በዚህ አጋጣሚ ይሄን ቪዲዮ ስሰራ ለምንድን ነው 50 ያልደረሰኝ ወይ ለምንድን ነው 1000 እንኳን 100 ያልደረሰ ሰብስክራይብ ቪዲዮ የምሰራው ብሎ ሰው ቢጠይቀኝ እኔ እንኳን 40 50 አይደለም አንድ ሰው ነው ለሰው ካለ በቂ ነው። ምክንያቱም እኔ ያለሁት በትንሽ ነው እንጂ መጀመሪያ ፈልጎ በትልቅ አይደለም መምጣት የሚችለው ከላይ ሳይሆን ከታች ነው የምነሳው። ስለዚህ ያለኝ እኔ 1000 ይሁን 100 30 ይሁን 40 ለነሱ ጉዳይ አይደለም። ምክንያቱም ያስኩት ስራ ስለማውቀው የጀመርኩትን ነገር በጣም ስለማውቀው ስለመረዳው ትንሹም ለኔ ብዙ ሆኖ ነው የሚታየው። ለዛ ነው በብዛት ሰዎች የሚያሾፉብን የሚቀልዱብን። እቺ ምን አላት የማወጣው በነገራችን ለአንድ ቪዲዮ ራሱ የምሰጠው ቦታ እጅግ በጣም ትልቅ ነው። በጣም ነው ተቸግሬ የምሰራው ሰም ቪዲዮ ይሄ ማለት ለተለያየ በቃ ሀሳብ ለማምጣት ቪዲዮ ለመቅረጽ ምን አይነት ቻሌንጅ እንደማሳልፍ እንዲህ ነው ብዬ መንገር አልፈልግም። ምክንያቱም እሱ የራሴ የሆነ የስራ መንገድ ነው ማዘጋጀው የራሴ ስለሆነ እሱም በራሴ ነው ማዘጋጀው። ነገር ግን ብዙ ነገሮችን አሳልፌ ነው አንድ ቪዲዮ ስሰራ። አንድ ቪዲዮ ደግሞ እንደዚህ ተሰርቶ ብዙ እይታ ካልኖረ በስተቀር ለሰዎች መልካም ሆኖ አይታይላቸው። ምክንያቱም እነሱ አያውቁም አይን ነገር ሰዎች ሰርቶ እንደሚያሸንፉ አላወቁም። ድካም የሚሰማው መስራት ሲያቆም ነው። ነገር ግን እኔ እየሰራሁ 1000 ቀርቶ እኔ 1 ሚሊዮን ሰብስክራይብ ለማግኘት ምን ሆኛለሁ? አሁን መስመር ላይ ወጥቻለሁ ነው። ከዚህ በኋላ እኔ መሄደው ወደፊት ነው ወደ ኋላ አይደለም። ነገር ግን ሰዎች ባለን ሰብስክራይብ መጠን ባለን የቪው መጠን ባለን ላይክ የተለያየ ነገሮች መጠን ሰዎች በሚሰጡት ቦታ ራሳቸውን ዝቅ የሚያደርጉት ነገር እጅግ በጣም ለህይወታችን ፈተና ነው መሆን ያለበት። እኛ አንድ ጀምረናል እስከ መጨረሻው መሄድ ነው መታገል ነው። ስንታገል ነው እንጂ ውጤት የሚመጣው ዝም ብለን ቤት ውስጥ ከተኛ የሆነ ነገር ራሳችን እንደ ስንፍና አድርገን ካሰብን ካስቀመጥን ምንም አይነት ለውጥ ሊመጣብን አይችልም። የኛ ለውጥ መሆነው መጣው በሰራነው ልክ ነው። ስለዚህ ምን መሆን አለብን? አንድ ሰውም ካለ ድብን አድርገን መስራት 50 ሰው ካለ 100 ሰው 1000 ካለ 20 ካለ መሆን ያለበት ድብን አድርገን ስራችን መቀጠል ነው። እኛ ስንቀጥል ነው ነገሮች በጣም ሞኔታይዝ ሆነው የሚቀጥለው። እኛ ካቆምን ሁሉ ነገር ይቆማል። ከሰነፍን ሁሉ ነገር በዛ ልክ ነው እየሰነፍን የምንመጣው። ነገ ደግሞ በጣም ያቅተናል። ምክንያቱም ያለን የራሳችን የፍርሃት መጠኑ በጣም አነስተኛ ስለሆነ ፈርተናል። ቻሌንጆችን መቀበል አልቻልንም። ለዛ የግድ ምን መሆን አለብን? ትግላችን ወደፊት መሆን አለበት። ይሄን ትግል ስናሸንፍ ብቻ ነው ውጤታማ የምንሆነው። ለዛ ነው ዩቲዩበር በአንድ 1000 ሰብስክራይብ ፈልጌ አይደለም 4000 ዋች አወር ፈልጌ ማለት ነው። ትንሹ ላይ መስራት ከቻልኩ ትንሹ አያቅተኝም። ትንሽ ስመጣ ደግሞ ሀሳብም እየሰፋ ይሄዳል። ብዙ አይዲያዎች ይመጣሉ። ብዙ ክሬተር ኮንቴንቶች ይመጣሉ። እዚህ ጋር ግን ምንም አይነት የሀሳብ ልዩነትም የሀሳብ እንትንም በብዛት ይሄን አይደለም። ምክንያቱም የጀመርኩት ትንሽ ስለሆነ ያሰብኩት ያለው በትንሽ ስታንዳርድ ትልቁን አይደለም ያሰብኩት ያለው። ሰዎች እኛ ትንሽ ሆነን
ትልቁን ካስብ ምን ይሆናሉ ሰዎች መሰለሽ ወይ መሰላችሁ? እኔ ትንሹ ላይ እንደ ትልቅ አድርጌ የማስብ ከሆንኩ ትንሹ ላይ እንደ ብዙ ሰብስክራይብ እንዳለኝ አድርጌ ማውራ ከሆንኩ ሰዎች ምን ያደርጋሉ? ይቀበላሉ። ምንን አይቶ? ኮንፊደንስን አይቶ። ኮንፊደንስ ነው በነገራችን ለሁሉም ነገር መነሻ የሆነው። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ያደረጋችሁ አስተያየት እንድትሰጡ በአክብሮት እጠይቃለሁ። ከዚህ በሚቀጥለው ቪዲዮዎች ላይ አብረን በተቻለን መጠን አብረን ለመስራት እና አብረን ራሳችን የሆነ ሰብስክራይብ ለመሰብሰብ በተለያየ ቦታ በቲክቶክ፣ በፌስቡክ እና በዚህኛው በዩቲዩብ ቻሌንጆችን ከፍተናል። በዛ ላይ እየገባችሁ ሰብስክራይብ የመደራረግ ቻሌንጅ እንድትቀላቀሉ በአክብሮት ጋብዛለሁ። ምክንያቱም ቻሌንጁ እኛ ለኢትዮጵያ ብቻ አይደለም፣ ኢትዮጵያዊ ሆኖ በውጭ ሀገር ላሉት፣ በዱባይ ላሉት፣ በተለያየ አረብ ሀገራት፣ በአሜሪካም በተለያየ በኤዥያ ከተማዎች ያሉት በዚህ ነገር ላይ እንዲቀላቀሉ በአክብሮት ጋብዛለሁ። ምክንያቱም እንደ ኢትዮጵያ መልካም ነው፣ በጣም አሳዳጊ ነው። ሁሉም ሀገር ግን በዚህ ነገር በጣም አድጓል። እኛ ግን ወደ ኋላ ቀርተናል። በምን አሊያ በኮምፒተንስ በማጣት ኮምፒተንስ የለንም በምንሰራው ስራ። ኮምፒተንስ ካጣን ሁሉ ነገር ምንም አይነት ሪስክ አይሰጥም፣ ቫልዩ አይሰጥም። ስለዚህ ቫልዩ እኛ የምንሰጠው ራሳችን ያቆምነው ወይ 1000 ላይ 100 ላይ የምንሰራው ቪዲዮ ለትልቁ ቪዲዮ ሰሪዎች መልእክት መሆን አለበት። ትልቁ ቪዲዮ ኤዲተሮች ወይ ቪዲዮ የሚሰሩ ሰዎች የሚቀርጹት ይሄን ነገር ከኛ መማር አለበት። እኛን ላይክ ማድረግ፣ ሰብስክራይብ ማድረግ አለባቸው። እኛን ማበረታታት አለበት። ለምን? እኛ እዚህ ላይ ሆነን ኮምፒተንስ ስላለ ለቀጣይ ቪዲዮ ከዚህ በኋላ ምንም አይነት እነሱም አይቸገሩም። ይሄ ልጅ ይሰራል፣ እቺ ልጅ ትሰራለች አይነት ነገር በእነሱ አይምራቸውም ይመጣል። ግን እዚህ ላይ ሆነን ለቀጣይ የምንሰጠው ቦታ እጅግ በጣም አነስተኛ ከሆነ እነሱም ምንም ቦታ አይሰጠንም። ስለዚህ መሆን ያለብን በትንሹ ላይ ድብን አድርገን ከሰራን ትልቁ ያቅተናል። ስለዚህ ምን ማድረግ አለብን? ቪዲዮአችን ላይክ ማድረግ አለብን፣ ሼር ማድረግ አለብን፣ ኮፒ ሊንክ ማድረግ አለብን፣ በተለያየ መጠን ሰብስክራይብ ማድረግ አለብን፣ ሰውንም መጋበዝ አለብን። ለምን ስንል እርስ በርስ አንደኛ ለራሳችን የምንሰጠው ቦታ ትልቅ ነው፣ ይወደናል። እኔ ሰብስክራይብ ሌላውን ሳደርግ ሰውዬው በጣም ይወደናል፣ ደስ ይለዋል። እሱም እኔን ሲያደርግ በጣም በዛ ልክ ደስ ይለኛል። እኔ ብቻዬን ሰብስክራይብ እናንተ አድርጋችሁ እናንተ የምትጎዱ ከሆነ ምንም አይጠቅመኝም። እናንተን ደግሞ ይጎዳችሁ። እናንተም እንደኔ ጀማሪ ናቸው። ስለዚህ ምን መሆን አለብን? በአንድ ላይ መጀመር አለብን፣ መጨረስ አለብን። እንዲህ ካልጀመርን በስተቀር ቪዲዮአችንን ዋች አወር አይመጣም፣ ሰብስክራይብም አይበዛልንም። በተለያየ መንገድ ሼር ማድረግ አለብን፣ ኮፒ ሊንክ። ይህን ሳደርግ ምን ያደርጋል መሰለህ? ዩቲዩብ ፕላትፎርሙ ራሱ ሞኔታይዝ ማድረግ ይጀምራል፣ ማኔጅ ማድረግ ማሳየት ይጀምራል ለሌላችሁ። ግን ማንም ሰው ላይክ ማድረግ ሆነ ቪው የሌለ ቪዲዮ ሆነ እሱ ምን ያደርጋል? ያስቀምጣል። ቪው የለማ የሆነ ነገር የለውም እኮ ቪዲዮ ላይ መልእክት የለውም። መልእክት እንደሌለ አድርጎ ነው የሚያስበው። ቴምፕሌተሮች በብዛት ካልተጠቀምን ምን መግቢያ ላይ የሚያምር ነገር ካላስቀመጥን በስተቀር ሰዎች ቪዲዮውን ለማየት መግቢያውን ነው በብዛት የቤቱ መግቢያ አይደል? ለምሳሌ ከቤቱ በላይ የሚያምረው ውጭው ነው። ውጭው ሌላ ሆኖ ከተቀረበ ውጭው ያየ ሰው ውስጡ መልካም እንደመሆን ማሰብ ያቅታቸው። ግን ውጭው ላይ ካልሰራን በስተቀር ውጭ ላይ የሆነ የማይሆን ነገር አስቀምጠን ውስጡን የምናሳምር ከሆነ ሰው ብዙ እንትን አይደለም፣ ለሰው እይታ ብዙ ማራኪ አይሆንም። ውስጡን ብቻ ካሳምር መሆን ያለበት ከፊትም ከኋላ ሁሉም አንድ አይነት ቅርጽ መያዝ አለበት። ስለዚህ እኛ ፊቱንም እየሰራን ኋላን ደግሞ ያስተካከልን ነው መሄድ አለብን። ለዚህ ምን መሆን አለብን? እርስ በርስ ባለን መተባበር ቪዲዮዎች ላይ የሆነ ነገር የሚቀር ከሆነ የሚያስጠላ ነገር ካለ ለእናንተ ያልገባ ነገር ካለ አስተያየትም መስጠት አለባችሁ። ይሄ ነገር ቪዲዮ ላይ ኤዲት አድርገህ ስራ፣ ቪዲዮ መልካም ነው፣ ነገር ግን እንደዚህ አይነት ቦታ ላይ እንደዚህ የምታቆራርጠው ወይ የሆነ ነገር ጋፕ የምትሰጠው ነገር በጣም ጥሩ አይደለም፣ እሱን አስተካክል ብላችሁ የራሳችሁ አስተያየት የምትሰጡ ከሆነ በጣም ደስ ይለናል፣ እንቀበላለን። አስተያየት መስጠታችን በዛ ልክ ብንለማመድ የተሻለ ነው። ከምንም በላይ አሁን በጀመርኩት ቻሌንጅ ላይ ሁላችን ላይክ ሰብስክራይብ በማድረግ ይሄን ቤት አንደኛ ሰብስክራይብ በማድረግ ሁለተኛ ሌላ ሰው በማጋራት ምን መሆን አለብን መሰለህ? ራሳችን ተያይዘን ማደግ አለብን። አንዱን ጥለን አይደለም ማደግ ያለብን። ትንሹንም መጣል የለብንም።
አንድ ሰብስክራይብ ያለነው መጣል የለብንም። ሁለት ያለውን 20 ያለውን መጣል የለብንም። አንድ ላይ ሆነን ማደግ አለብን። ስለዚህ እንደዚህ ለመሆን ራሳችን አንደኛ ዝግጁ ማድረግ ለሚመጣው ቻሌንጅ አብረን ባለን ጊዜ ለመካፈል እወዳለሁ። ይሄን ደግሞ በዚህ ነገር ላይ እንደማታሳፍሩ አምናለሁ። እጅግ አድርጌ በጣም እወዳችኋለሁ። መልካም ጊዜ እንዲሆን ተመኘው። ቻው